ሰላም ጤና ይስጥልን የተወደዳችሁ የቻናሉ ቤተሰቦች እንደምን ቆያችሁ? በዛሬ ቆይታችን በጣም አስፈላጊ የሆነ ትምህርት እንማራለን። እሱ ምንድነው? አንድ እውነት ኢየሱስን ሳታውቅ አትሙት ወይም አትሙች የሚል ነው። ታዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ የአክብሮት ግብዣዬ ነው። አንድ እውነት ኢየሱስን ሳታውቅ አትሙት ወይም አትሙች የሚል ትምህርት ነው። የሰው ሕይወት አጭር ናት። ሀብት፣ ዝና፣ ክብር፣ ዕውቀት፣ ባለጠግነት፣ የዚህ ዓለም ታዋቂነት ሁሉ ነገሮች አንድ ቀን ይቀራሉ። ከሁሉም ነገር በላይ ልናስብበት የሚገባን ጉዳይ የነፍሳችን ዕጣ ፈንታ ነው። ስለ ነፍሳችን ስታሰብ ኢየሱስ ክርስቶስን ማወቅና ማመን ያስፈልጋል። ለመሆኑ ሰው ለምን ኢየሱስ ክርስቶስን ማወቅ አለበት የሚለውን ጥያቄ መጠየቅ ያስፈልጋል። ሰው ለምን ኢየሱስ ክርስቶስን ማወቅ አለበት የሚለውን ጥያቄ መጠየቅ አለብን። በመጽሐፍ ቅዱስ ዮሐንስ ወንጌል 14:6 ላይ ኢየሱስ ክርስቶስ ስለ ራሱ ማንነት እንዲህ ብሎ ተናገረ። እኔ መንገድ፣ እኔ ሕይወትና እውነትም ነኝ አለ። ኢየሱስ ክርስቶስ ራሱን ከሕይወት ጋር ያገናኛል። ስለዚህ ትክክለኛውን የኢየሱስ ክርስቶስ ማንነት ማወቅ የዘላለም ሕይወትን የማግኘትና የማጣት ጉዳይ ነው። መጽሐፍ ቅዱስ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያን ልጅ እስከ መስጠት ድረስ ዓለሙን እንዲሁ ወደዋልና ይላል። ስለዚህ በኢየሱስ ክርስቶስ ማመን የዘላለም ሕይወትን ያስገኛል። ሕይወታችን አጋጣሚ ወይም ደግሞ በዚች ምድር ላይ ብቻ የምታበቃ አይደለችም። ኢየሱስ ክርስቶስን በማወቅና በማመን የዘላለም ሕይወትን የማግኘት ዕድል ተሰጥቶናል። ስለዚህ ዛሬ ስለ ኢየሱስ ክርስቶስ የምናስባት ሐሳብ፣ ዛሬ ስለ ኢየሱስ ክርስቶስ የምናውቀው ዕውቀት ወደ ዘላለም ሕይወት የሚወስደንና ከዘላለም ሕይወት የሚያጎድለን እርሱ ነው ወገኔ። ስለዚህ ዛሬ ስለዚህ የዓለም ነገር ለማወቅ ጊዜ እየሰጠን የሕይወት ሰጪ ኢየሱስን ለማወቅ ጊዜ ካልሰጠን ራሳችን መጠየቅ አለብን። ለሚያልፈው ለሚጠፋው ነገር ብዙ ጊዜ እየሰጠን ብዙ መስዋዕት ለዛ ነገር እየከፈለን ደግሞ ኢየሱስ ክርስቶስ ማን እንደሆነ ሳናውቅ ከዚች ምድር ላይ ብናልፍ ስለ ራሳችን ሕይወት ተጠያቂዎች እኛ ራሳችን ነን። ታዲያ የዚህ ትምህርት ዋና ዓላማ ሰውን ሕይወቱን እንዲያስብ ማሳሰብ ነው እንጂ ለማስጨነቅ አይደለም። ስለዚህ ገና በሕይወት እያለን ስለ እምነታችን፣ ስለ ኃጢአት፣ ስለ ይቅርታና ስለ ኢየሱስ ማሰብ ያስፈልገናል። መጽሐፍ ቅዱስ በዕብራውያን ምዕራፍ 9:27 ሰው አንድ ጊዜም እንዲሞትን እና ከዛ በኋላ ለፍርድ እንደሚቀርብ ያስታውቀናል ወይም ያስተምረናል። ይህ ለእያንዳንዱ ከባድ ጥያቄ ያቀርባል። ዛሬ ሕይወቴ ቢያልፍ ወይም ዛሬ ቢሞት ከእግዚአብሔር ጋር ያለኝ ግንኙነት ወደ እግዚአብሔር ያቀርበኛል፣ ወደ እግዚአብሔር መንግሥት፣ ወደ ገነት ያስገባኛል የሚለውን ጥያቄ መጠየቅ አስፈላጊ ነው። ኢየሱስ ክርስቶስ የሚጠራው ጥሪ ሰዎችን ሁሉ ወደ እርሱ ይጠራል። በማቴዎስ ወንጌል 11:8 ላይ እናንተ ደካማዎች፣ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ ተስፋ ጥሪ ይጠራል። ምናልባት ዛሬ አንድ ሰው በችግር ውስጥ ይሆናል፣ ሌላው ሰው በኃጢአት ውስጥ ይሆናል፣ ሌላው ተስፋ ቆርጦ ይኖራል። ነገር ግን የኢየሱስ ጥሪ ወደ እኔ ኑ የሚል ነው። ወዳጅ ይህን ድምፅ ከሰማችሁ ዛሬ ወደሚጠራችሁ ጌታ፣ ወደ ሕይወት ጌታ፣ ወደ እውነት ጌታ፣ ወደ መንገድ ጌታ ተመልሳችሁ ሕይወታችሁን ከእሱ ጋር አስታርቁ።
ዛሬ ምን ማድረግ እንችላለን? መጀመሪያ ኢየሱስን በእውነት ለማወቅ መፈለግ አለብን። ሁለተኛ መጽሐፍ ቅዱስን ማንበብ አለብን። ሶስተኛ በጸሎት ወደ እግዚአብሔር መቅረብ አለብን። ማለት ኢየሱስ ክርስቶስ እውነት፣ መንገድ፣ ሕይወት እንደሆነ በማመን ስለ በደላችን ንስሐ በመግባት የእግዚአብሔር ቃል የሚያስተምሩን የደህንነት መንገዶችን በማለፍ ከእግዚአብሔር ጋር መታረቅ። ከዛ በኋላ አራተኛ ለደህንነት የሚሆኑ ስራዎችን መስራት አለብን። በስሙ መጠመቅ፣ በክርስቶስ ኢየሱስ ስም ተጠምቀን መንፈስ ቅዱስን ተሞልተን ለንስሐ ዕድል ማግኘት አለብን። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ተመለሱ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የሚለውን በሐዋርያ ሥራ 2:38 ያለውን የመለኮት ቃል ተቀብለን በስሙ መጠመቅ አለብን። በመጨረሻም ጥያቄ፣ ውድ ወንድሜ፣ ውድ እህቴ፣ ዛሬ አንድ ጥያቄ ብቻ ይጠይቃለሁ። ኢየሱስን በእውነት ታውቃለህ? ስሙን መስማት ብቻ አይደለም። ሰዎች ሲጠሩ ወይም ሰዎች ሲያምኑ ማወቅ ብቻ አይበቃም። በእርግጥ በዚህ ጊዜ ይህ እውነት ለአንዳንዱ ተጋርዷል፣ ወይም ደግሞ ለአንዳንዱ ደብዘዝ ብሏል። ተጋርዷል ማለት ብዙዎች ኢየሱስ ክርስቶስ አዳኝ አምላክ ጌታ እንደሆነ አያውቁም። ምክንያቱም ብዙ ትምህርቶች ወይም ብዙ ሰባኪዎች ብዙ ጊዜ ስለሚናገሩ ይሄ ነገር የተለመደ ወይም ደግሞ ምንም የትም ግባ የማይባል ምንም ትኩረት የማይሰጥ ነገር ሆኗል። ሌላው ደግሞ ተጋርዷል ስን የኢየሱስን ትክክለኛው ማንነት ለአንዳንዱ ተጋርዷል። አንዳንዱ መልእክተኛ ነው ወይም ነቢይ ነው ወይም ደግሞ ከሦስቱ አካላት አንዱ ነው ብሎ ያስባል። ስለዚህ ትክክለኛውን የኢየሱስ ክርስቶስ ማንነት ማወቅ ወደ ዘላለም ሕይወት የምንገባበት መንገድ ነው። ስለዚህ ወገኔ ዛሬም ቢሆን ስለ ኢየሱስ ክርስቶስ ለማወቅ ላንተ ዕድል አለ፣ ተሰጥቷል። ስለ እርሱ ማወቅ ብቻ አይደለም፣ እርሱን መፈለግ፣ ቃሉን መስማትና በእርሱ ማመን በጣም አስፈላጊ ነው። በዮሐንስ ወንጌል 10:10 ላይ ኢየሱስ ስለ መምጣቱ ዓላማ ስናገር ሕይወት እንዲበዛና ሕይወት እንዲሆንላችሁና ሕይወት እንዲበዛላችሁ መጥቻለሁ አለ። ሌባው ግን ስለ ሌላ አይመጣም፣ ሊያርድና ሊያጠፋ ሊሰርቅ ይመጣል እንጂ አለ። ስለዚህ ኢየሱስ ክርስቶስ ወደዚች ምድር የመጣበት ዋነኛውም ዓላማ ሕይወት እንዲበዛና ሕይወት እንዲሆንልን ነው። ስለዚህ ዛሬ የሚሰጣችሁ መልእክት ቀላል አይደለም። በሕይወት እያለን ኢየሱስን እንፈልግ፣ ጊዜ እያለን መጽሐፍ ቅዱስን እናንበብ፣ ዛሬ እያለ ወደ እግዚአብሔር እንቅረብ። በነገ እርግጠኛዎች አይደለንም። ስለዚህ ውድ ተመልካቾቻችን ዛሬ በሕይወታችሁ አንድ ውሳኔ ወስኑ። አንድን እውነት ኢየሱስ ክርስቶስን እወቁ፣ ከእርሱ ጋር ተስማሙ፣ በነፍሳችሁ እሱን አስቀድሙ፣ በሕይወታችሁ እሱን አስቀድሙ። ወደ እግዚአብሔር መንግሥት ቀርቡ፣ እርሱም ወደ እናንተ ይቀርባችኋል። እግዚአብሔር አምላክ ይባርካችሁ። ኢየሱስ ክርስቶስ ሰላም ይስጣችሁ። በጣም አመሰግናለሁ ስለተከታተላችሁ። እግዚአብሔር ይባርካችሁ።